ኢየሱስ ጌታ አሜን። ሌላው ጴጥሮስ አንድ ነገር ተናገረ። እየሮጡ ሲመጡ እየሮጡ መምጣት ብቻ አይደለም፣ በጴጥሮስ ላይ እነዚህ ሰዎች ትኩረት አደረጉ፣ ማየት ጀመሩ። እንዴ ምን አይነት ታምር ነው? ምንድነው እየተሰራ ያለው ብለው በጣም ገረማቸውና ጴጥሮስ ላይ አይናቸውን ጣሉት። ጴጥሮስ ምንዳ ስሙታ እናንተ እስራኤላውያን አንድ ነገር አዳምጡት አለ። ምንድነው? እናንተ ቅዱሱን ጻድቁን በጲላጦስ ፊት ክዳችሁ ስቃይ ብላችሁ የገደላችሁት እናንተ አይደላችሁ ማለት እና እግዚአብሔር አምላክ ብላቴናውን አክብሮናል። ሃሌሉያ! ምን አድርጓል? ብላቴናውን ኢየሱስን ምን አድርጓል? አክብሯል። እናንተ ግን ገደላችሁት። አያችሁ፣ በጴጥሮስ ላይ መንፈስ ቅዱስ መጣ። ስማኝ፣ የእግዚአብሔር መንፈስ መጣ የምትለውን አታውቅም፣ በኃይል መናገር ትችላለህ። የእግዚአብሔር መንፈስ መጣ ባለስልጣን እያለ ባለስልጣን ነው ብላ አታረም። አለቃ እያለ ማንም ገዢ እያለ አታራም። መንፈስ ቅዱስ ያናግርሃል። እንዴት መናገር እንዳለብን መንፈስ ቅዱስ ያስጠራሃል፣ ይመራሃል። ስለዚህ ጴጥሮስ መናገር ጀመረ። ምን ብሎ? እናንተ አለ ጻድቁን ቅዱሱን ሰቀላችሁ፣ በጲላጦስ ፊት ካዳችሁ፣ ሲቀላላችሁ። ያብቻም አይደለም፣ አሳልፋችሁ ሰጣችሁ፣ ገደላችሁ። እንደገናስ ገዳይ የሆነው ክፉን እሱን እንዲሰጥ ዘንድ ለመናችሁ ብሎ ጠየቀ። ጌታ ስም ለዘላለም የተባረከ። ያን ቃል ከተናገረ በኋላ በጣም ገረሙ። ሃሌሉያ! እግዚአብሔር ብላቴናን እንዳከበረ ተናገረ። ሶስተኛው እንዲህ አለ፣ እናንተ አላቸው፣ እናንተ የሕይወት ራስ የሆነውን ሰቅላችሁ። ሕይወታችን ራስ የሆነው ክርስቶስ ነው። እንድትኖር አቅም የሰጠው ጉልበት የሰጠው ማን ነው? ክርስቶስ። ስለዚህ ምንድነው ነው? እናንተ አለ የሕይወት ራስ የሆነውን ምን አደረጋችሁ? ገደላችሁ፣ ሰቀላችሁ አለ። ኢየሱስ ጌታ። ክብር ለጌታ ይሁን። ሌላው እርሱ ግን አለ እግዚአብሔር ከሙታን አስነሳ። ምን አደረገ? ከሙታን አስነሳ። እናንተ ፈርዳችሁ ነበር፣ እናንተ ሰቅላችሁ ነበር ይልና ለሱ ምስክሮች ነን፣ እሱን አማኞች ነን። እሱን አምኜው በሱ ምስክር ሆኜ ታምራት ሆነ እንጂ አለ ሆነ እንጂ ወይንም በእምነቴ ብዛት ወይንም በጽድቄ ወይንም የሆነ የራሴ የሆነ ኃይል የሰራው መስሏችሁ ለምን ታላችሁ? ለምን ታላችሁ? እሱን ያከበረው እግዚአብሔር ነው። አያችሁ፣ ሰዎች ትኩረታቸውን በማን ላይ ነበር ያደረጉት? በጴጥሮስ ላይ ነበር ያደረጉት። ሽባ የፈታው ጴጥሮስ መሰላቸው። ታምራት የሰራው ጴጥሮስ መሰላቸው። ድንቅ ነገር ያደረገው ጴጥሮስ መሰላቸውና ወዲያው አይኖቻቸው ወዴት ነው መለሱት? ወደ ጴጥሮስ ላይ መለሱና አይኖቻቸው በጴጥሮስ ላይ ትኩረት ሲያደርጉ ጴጥሮስ ከሱ ወደ ክርስቶስ ዞር አደረገ፣ ወደ እግዚአብሔር ዞር አደረገ። ስለዚህ ዛሬም ቢሆን ታምራቶችን የሚያደርግ እግዚአብሔር ብቻ ነው። ምራክሎችን የሚያደርግ እግዚአብሔር ብቻ ነው። የተኛው ነቢይ ላደርግ አይችልም። የተኛው እግዚአብሔር በእናንተ ሕይወት እውነት ነው ውሸት ነው የምትሉትን ነገር ታምራቶችን ማድረግ ይችላል። አይችልም? እስቲ በእኔ ሕይወት ላይ በሉ እባካችሁ
እግዚአብሔር አምላክ ነው። እስቲ ታምራቶችን ማድረግ ነው። እስቲ ይችላል ነው። እስቲ እንደገና ይችላል ነው። እስቲ ታምራቶችን ማድረግ ይችላል። የተያዘብን ነገር ማስለቀቅ ይችላል። የተቆለፈውን ነገር ማስለቀቅ ይችላል። ድንቅ ነገር ማድረግ ይችላል። ጾና እግዚአብሔር ይችላል ነው። ኢሳይያስ 9:6 ላይ ያለውን እስቲ ማን ነው የደረሰው? 9:6 ላይ ይችላል። ስለዚህ ጴጥሮስ ሲናገር ልክ ሰዎች በሱ ላይ ትኩረት ያደረጉትን አየና ለምን በእኛ ላይ ወይም በእኔ ላይ ትኩረት ታደርጋላችሁ? ለምን እኔ በኃይሌ የሰራሁት አድርጋችሁ ታምናላችሁ? ለምን በእኔ ላይ አይኖቻችሁን ታነሳላችሁ? አይደለም እኔ እግዚአብሔር አብ ክርስቶስን አከበረ እንጂ እግዚአብሔር አብ ወልድን አከበረ እንጂ እኔ አይደለም። እናንተ ግን ሰቀላችሁ፣ እናንተ ግን ገደላችኋል፣ እናንተ ግን አሳልፋችሁ ሰጣችኋል። ደርሳል እግዚአብሔር 6 ጀምረ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናል። አለቅነቱም በጫንቃው ላይ ይሆናል። ስሙም ድንቅ መካር። አያችሁ፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፉ ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። አለቅነቱ ምን ይሆናል? አጠገብ ያለውን ጨበጥ አድርግና የእግዚአብሔር መንፈስ ብሉስ አለቃ ያደርግሻል። እሺ፣ ለሰላሙም ፍጻሜ የለውም። በሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። ጌታ በያዕቆብ ላይ ቃልን ሰደደ። በእስራኤል ላይ ወደቀ። በትዕቢትና በልብ ኩራት ጡብ ወድቋል። በቃ ኢየሱስ ጌታ። በጣም የሚገርም ነገር ስለ እስራኤል ጴጥሮስ ሲናገር እንዲህ ነው ያለው። እናንተ እስራኤላውያን ለምንድን ነው እኔ እንደሰራሁት አድርጋችሁ የምትቆጥሩት? እኔ አይደለሁም ማለት ራሱን ገለልተኛ አደረገ እግዚአብሔር ከሰራ በኋላ። ሃሌሉያ! ጌታ ምስክር። በዚህ ካመናችሁ አንድ ነገር ይሆናል። አሁን እዚህ ይህንን ቃል እየተናገርኩ ያለው የአንዳንዶች እዚህ አንድ ሰው እዚህ ጋር